ሰላም ሰላም እንዴት ናችሁ? ይህ የብጥርቃት ቲዩብን የምትከታተሉ ሁሉ ዛሬ ደግሞ ስለ አውቶማታ እንደ ኮምፕሌክሲቲ ቲዮሪ የሚል አብረን እናያለን ማለት ነው። አውቶማታ በኮምፒውተር ሳይንስ እና በሶፍትዌር ኢንጂነሪንግ የሚሰጥ ኮርስ ነው። ሶስተኛ አመት አንደኛ ሴምስተር ላይ ለኮምፒውተር ሳይንስ ለሶፍትዌር ኢንጂነሪንግ ደግሞ በተለያየ አመት ላይ የሚሰጥ ኮርስ ነው። ስለዚህ ዛሬ የምናየው ምንድነው? ስለ አውቶማታ እንደ ኮምፕሌክሲቲ ቲዮሪ ነው። 7 ቻፕተር ነው ያለው። በየቻፕተሩ ከፋፍለን አብረን እናያለን ማለት ነው። ስለዚህ ቻፕተር 1 ላይ እንደማንኛውም ኮርስ ስለ ኢንትሮዳክሽን አብረን እናያለን ማለት ነው። አውቶማታ ከሚል ወርድ ጀምረን አብረን እያወራን እንሄዳለን ማለት ነው። ስለዚህ አውቶማታ የሚለው እንግዲህ ይሄንን ስላይድ ራሱ ከፈለጋችሁ ሼር አደርጋችኋለሁ ማለት ነው። አውቶማታ የሚል ፕሉራል ፎርም ኦፍ አውቶሜሽን ነው። አውቶማታ is used for to model the hardware of a computer and automation is construct the crucial features of digital computer። ስለዚህ አውቶማታን ተጠቅሜ ምንድነው የምንሰራው? ዲጂታል ኮምፒውተር የምንሰራው በአውቶማታ ነው ማለት ነው። አውቶማታን የምንማረው ምን ለማድረግ ነው? ዲጂታል ኮምፒውተርን ለመስራት ሃርድዌር ኮምፒውተር ፓርቱን ለመስራት ነው የምንሰራው ማለት። ስለዚህ አውቶማታ አክሴፕትስ ኢንፑት ኤንድ ዘን ፕሮዲውስስ አን አውትፑት። ሶ ሌላኛው ደግሞ አውቶማታ ስለ አውቶማታ ስናወራ ፎርማል ላንጉጅ አለ፣ ኢንፎርማል ላንጉጅ አለ፣ ፎርማል ላንጉጅ አለ። ስለዚህ ፎርማል ላንጉጅ ቲዮሪ ሚንስ concentrate on grammars means how the language works, how the language is derived። ስለዚህ ግራመር ስንል በእንግሊዘኛ ላይም ግራመር የተቀመጠ ነገር አለ። እንግሊዘኛ እንዴት ማን ቀድሞ መምጣት አለበት፣ ቨርብ ነው ኦብጀክት ነው ወይ ሳብጀክት ነው የሚሉ ተቀምጧል። ስለዚህ በአውቶማታ ላይም ብዙ ጊዜ ፎከስ የምናደርገው ግራመር ላይ ነው ማለት ነው። ስለዚህ የግራመርን ማን ነው የሚቆጣጠረው? ፎርማል ላንጉጅ የሚባለው ነው ማለት ነው። ስለዚህ ፎርማል ላንጉጅ is an abstraction of the general characteristics of programming language። ጀነራል ካራክተር። ስለዚህ ፎርማል ላንጉጅ የሚሰራው በጀርባ ማን አለ? ፕሮግራሚንግ ላንጉጅ አለ። ፕሮግራሚንግ ላንጉጅ አርቲፊሻል ላንጉጅ ነው፣ በሰው ልጅ የተሰራ ላንጉጅ ነው ማለት ነው። ስለዚህ ስለ ፕሮግራሚንግ ላንጉጅ በደንብ ማወቅ ከፈለጋችሁ ኮምፒውተር ፕሮግራሚንግ ላይ የተሰራ ቪዲዮ ስላለ ወደ ኋላ ተመልሳችሁ ዩቲዩብ ውስጥ ማየት ትችላላችሁ ማለት ነው። ብጥርቃት ቲዩብ ውስጥ ገብታችሁ በደንብ መስማት ማየት ትችላላችሁ። then it consists of a set of symbols and the rules of formation። ስለዚህ ፎርማል ላንጉጅ ምን አለው? ሲምቦል እና ሩል አለ። ሲምቦሎች አሉ። ሲምቦሎች በምን አይነት ፎርሜሽን ነው የሚገናኙት የሚለውንም ይሄን ሩል አለ። ሲምቦል የምንለው ምን ማለታችን ነው? ሲምቦልስ ካራክተር ስንል ደግሞ 3 ነገሮች አሉ። አልፋቤት ኦር ሌተር የምንለውና ዲጂት ወይ ደግሞ ስፔሻል ካራክተር ስንል ከነዚህ 3ቱ አይወጣም ማለት ነው። ኤቢሲ በስሞል ሊሆን ይችላል፣ በካፒታል 0 to 9 ዲጂቶቹ ካራክተር ናቸው። ዘን ፕላስ ማይነስ አስትሪክስ ሞጁሌሽን ኩዌስችን ማርክ ሌዛን ግሬተር ዛን እያለ የምንሄደው ኤንድ አት ሃሽ ዶላር ሳይን ፐርሰንት እነዚህ ሁሉ ስፔሻል ካራክተሮች ናቸው። ስለዚህ ስፔሻል ካራክተር ወደ 64 በፊት ለፊት 64 አለ፣ የተወሰነ መሀል ላይ ያሉ ወደ 70-80 የሚሆኑ ስፔሻል ካራክተሮች ኪቦርዳችን ላይ ራሱ ቢታዩት ታገኙታላችሁ ማለት። ስለዚህ ሲምቦሎች አሉ። ከሲምቦል በኋላ ማን ነው የሚመጣው? ስትሪንግ ነው። ከሲምቦል በኋላ ስትሪንግ እናገኛለን። ስትሪንግ is a combination of individual symbol ነው። ስለዚህ ሲምቦሎቹ አንድ ላይ ሲገናኙ ምን ይሰጡናል? ስትሪንግ ይሰጡናል። ስትሪንግ አንድ ላይ ሲገናኝ ማን ይሰጠናል? ላንጉጅ ይሰጠናል። ስለዚህ ላንጉጅ is a collection of appropriate strings. language is defined using an input set። ስለዚህ ኢንፑት ደግሞ በምንድነው ዲኖት የተደረገችው? ኢንፑት የሚለው ወርድ በኤፕሲሎን ነው ዲዛይን የተደረገው፣ ዲኖትድ የተደረገው የተተካው ማለት ነው። ስለዚህ ኢንፑት ዘነ ውስጥ ላይ ምን አለች? ኤፕሲሎን አለ፣ 0 አለ፣ 00 አለ፣ 00 እነዚህ ምን ናቸው? ሲምቦሎች ናቸው ማለት ነው። ሲምቦሎች አንድ ላይ ሲመጡ ምን ይሰጡናል? ስትሪንግ ይሰጡናል። ስትሪንግ ደግሞ ምን ይሰጠናል? ላንጉጅ ይሰጠናል ማለት ነው። ዘን ስለዚህ ኢንፑት አሁን ለምሳሌ 0 እና 1 ባይነሪ ናቸው፣ ሁለት መሆኑ ነው። ስለዚህ 0 እና 1 ኢንፑት ናቸው። ኤቢሲ እስከ ዘድ ደግሞ ሎወር ኬዝ ወይ ስሞል ሌተር ማለት ነው። ስፔሻል ካራክተሮች አንድ ላይ ሲመጡ ስፔሻል ካራክተር እንላለን ማለት። ስለዚህ ሌላኛው ደግሞ አውቶማታ ላይ የምናወራው ስለ ሌንግዝ ነው። ሌንግዝ ስንል የሲምቦሉ ብዛት ማለት ነው። ሌንግዝ በምንድነው ካልኩሌት የሚደረገው? በደብሊው ነው። አብሶሉት ቫልዩ ውስጥ የተቀመጠ ደብሊው ምንን ያመለክተናል? ሌንግዝ ስንት ሌንግዝ አለው። ስለዚህ ስንት ሲምቦሎች ናቸው ተገናኝተው የሰሩት። ስለዚህ ኢምፕቲ ስትሪንግ ሲሆን ደግሞ ላምዳ ነው፣ 0 ማለት ነው። ምንም ስትሪንግ ምንም ሌተር ውስጥ ላይ የለም ማለት ነው። ሌላኛው ኦፕሬሽን ላይ የምናወራ ደግሞ ስለ ኮንካቲኔሽን ነው። ኮንካቲኔሽን ማለት ሁለት ስትሪንግን አንድ ላይ ማገናኘት ነው፣ መደመር ማለት ነው። ኤ ላይ የነበረውን ስትሪንግ ቢ ላይ አምጥቶ መደመር። ስለዚህ ዘን ሌላኛው ደግሞ ስትሪንግ ላይ የምናወራው ኦፕሬሽን ኦፍ ስትሪንግ ነው፣ ሪቨርስ
ኦር ትራንስፖዝ ነው። ሪቨርስ ማለት ቻፕተር 4 ኮምፒውተር ፕሮግራሚንግ ላይ ቻፕተር 4 ላይ ምንድነው የሚለው ስትሪንግ እና ማኒፑሌሽን ላይ አሬ አለ። አሬ እና ስትሪንግ ማኒፑሌሽን አለ። ስትሪንግ ማኒፑሌሽን ላይ ስትሪንግ ሪቨርስ አለ፣ ስትሪንግ ኮፒ አለ፣ ስትሪንግ ኮንካቴኔሽን አለ፣ ስትሪንግ ኮምፔር አለ። ስለዚህ ስትሪንግ ሪቨርስ አለ። ሪቨርስ ማለት ከቀኝ ወደ ግራ መጻፍ ማለት ነው። ከግራ ወደ ቀኝ የተጻፈውን መልሰን ከቀኝ ወደ ግራ መጻፍ መገልበጥ ማለት ነው። ትራንስፖዝ ደግሞ በማትሪክስ ላይ በደንብ ታውቁታላችሁ ማለት ነው። ሶ ሌላኛው ደግሞ ፓሊንድሮም ነው። ፓሊንድሮም ማለት ከቀኝ ወደ ግራም ከግራ ወደ ቀኝም ሲነበብ ተመሳሳይ አይነት ቃላት የሚሰጠን። ለምሳሌ ማዳም የሚለውን ወርድ ስናየው ከቀኝ ወደ ግራም ከግራ ወደ ቀኝም ስናነብ መላልሶ ምንድነው የሚሰጠን? ተመሳሳይ ቃል። በአማርኛ ደግሞ ትኩስ ብስኩት የሚለውን ጽፋችሁ ሞክሩት። ከቀኝ ወደ ግራም ከግራ ወደ ቀኝም ስትጽፉ ተመሳሳይ ቃል ይሰጠናል። በእንግሊዝኛ ደግሞ ኔቨር ኦድ ኦር ኢቨን የሚለውን ብትጽፉ ከቀኝ ወደ ግራም ከግራ ወደ ቀኝም ስትጽፉ ተመሳሳይ ቃላትን ይሰጠናል ማለት ነው። ዘን ሌላኛው ደግሞ ኦፕሬሽን ኦፍ ላንጉጆቹ ስናይ ዩኒየን ነው። ዩኒየን ማለት ኤል1 ውስጥ ያለ ከኤል2 ጋር ማገናኘት ነው። ኤል1 ውስጥ የነበረው ኤል2 ውስጥ ከሌለ ይጨመራል። ኤል1 ውስጥም ኖሮ ኤል2 ውስጥም ካለ ከሁለቱ አንዱን ነው የምንወስደው። ምን ላይ? ዩኒየን ላይ። ኮንካቴኔሽን ሲሆን ደግሞ ኤል1 ውስጥ ኖረም አልኖረም ኤል1 ከዛ ቀጥሎ ኤል1 እንዳለ እንጽፋለን። መልሰን አሁንም ኤል2 ላይ የነበረውን እንዳለ እንጽፋለን፣ አከታትለን ማለት ነው። ኢንተርሴክሽን ሲሆን ደግሞ ኤል1 ውስጥ ያለ ኤል2 ውስጥም ያለውን ብቻ እንወስዳለን። ኤል1 ውስጥ ያለ ከዛ ኤል2 ውስጥም ካለ ያለውን አንድ እንወስዳለን። ያሉትን ብቻ በጋራ ያላቸውን ካራክተሮች ማለት ነው። ዲፈረንስ ሲሆን ደግሞ ኤል1 ዲፈረንስ ኤል2 የምንለው ኤል1 ውስጥ ያለውን ብቻ ኤል2 ውስጥ የሌለን ኤል1 ውስጥ ኖሮ ኤል2 ውስጥ የሌለውን። ስለዚህ ይሄ በሴት በደንብ ተምራቸዋል። ስለዚህ እሱን ነው። ሶ ሌላኛው ደግሞ ምንድነው? ኤክስ ለምሳሌ 3 ካራክተር ተሰጠው 110 ዋይ ደግሞ 0110 ነው የተሰጠው ማለት ነው። ስለዚህ ኤክስ ዋይ ሲባል ምንድነው? ኮንካቲኔሽን ነው። ኤክስ 110 ነው፣ ዋይ ደግሞ 0110 ነው። እነሱን አንድ ላይ መጻፍ ነው። ይሄው 110 ከዛ 0110 ኮንካቲኔቲንግ ቱ ስትሪንግ ኤክስ ኤንድ ዋይ። ኮንካቲኔት መጨመር ማለት ነው። ኤክስ ውስጥ የነበረውን ዋይ ውስጥ የነበረውን አምጥተን ኤክስ ላይ መጨመር። ዋይ ኤክስ ሲሆን ደግሞ ቦታ ማቀያየር፣ ቦታ ዋይን አስቀድሜ መጻፍ ኤክስን ማስከተል። ኤክስ ስኩዌር ሲሆን ደግሞ ኤክስ ነው። ኤክስን ደጋግመን ሁለቴ መጻፍ ማለት ነው። እንዴት ማለት ነው? 110 ከዛ አሁንም ቀጥለን 110 ኮንካቲኔሽን ማለት ነው ይሄ። ስለዚህ እነዚህን አድርገን መስራት እንችላለን። ኤግዛምፕል 2 ላይ 1 ላይ ምንድነው የምናገኘው? ኢንፑቶች። አሁን ለምሳሌ ኢንፑቱ የተሰጠን ኤ እና ቢ ነው ኢንፑቱ። ስለዚህ በኤ እና ቢ ተመርኩዘን የተሰጠ አሁን እዚህ ጋር ካራክተር ተሰጥቶናል። ይሄ ላንጉጅ 1 ኤ አለ፣ ኤ ቢ አለ፣ ኤ ቢ ቢ አለ፣ ኤ ቢ 4 ነው የተሰጠን 1 2 3 4 አራት ሴት ውስጥ ላይ ያሉት ቫልዩዎቹ 4 ናቸው ማለት ነው። ኤል2 ደግሞ በግራመር ነው የሰጠን ኤ ዘ ፓወር ኦፍ ኤን ቢ ዘ ፓወር ኦፍ ኤን። ስለዚህ የኤ ብዛት እና የቢ ብዛት እኩል ናቸው ማለት ነው። ሌላ ነገር አይደለም። ስለዚህ እንደዚህ ያለን መቀጠል እንችላለን። ዘን ሌላኛው ደግሞ ስለ ግራመር ነው የምናወራው። ግራመር ጋር ከመድረሳችን በፊት ሲምቦል አለ፣ ከሲምቦል በኋላ ስትሪንግ አለ፣ ከስትሪንግ በኋላ ላንጉጅ አለ፣ ከላንጉጅ በኋላ ነው ግራመር የሚመጣ። ስለዚህ ወደ ግራመር ስንመጣ ግራመር ቾምስካይ የሚባል ማቴማቲካል ሞዴል ዲዛይን ያደረገው ሰው ነው ማለት ነው። ስለዚህ ግራመር ጋር ከመድረሳችን በፊት ምንድነው? ሲምቦል አለ። ሲምቦሎች ደግሞ የካራክተር ክምችት ናቸው። ዘን ስትሪንግ አለ፣ ከስትሪንግ በኋላ ላንጉጅ አለ፣ ከላንጉጅ በኋላ ግራመር ነው። ስለዚህ ግራመር ምንድነች? ኳድ ሩፒል ነች። ኳድ 4 ናቸው ማለት ነው። አራቶቹም እነማን ናቸው? ኤንቲ ፒኤስ ናቸው። ኤንቲ ናን ተርሚናል፣ ተርሚናል፣ ፕሮዳክሽን ሩል ኤንድ ኤስ ስታርታችን ናቸው ማለት ነው። ስታርት የምንጀምርበት ቦታ ማለት ነው። ኤን ምንድነው የሚተካው? ናን ተርሚናል። ናን ተርሚናል ማለት ካራክተሩ ዴሪቬት ተደርጎ መጨረሻ ላይ በእነዚህ ኤን ውስጥ በተቀመጡት ኢንፑቶች አይቀመጥም፣ አያልቅም በሱ ማለት ነው። ተርሚናል ማለት ደግሞ ማለቂያ፣ በነዛ ቃላቶች በነዛ ካራክተሮች ግራመሩ ማለቅ ይችላል ነው። ፕሮዳክሽን ሉን ህግ ነው ይተሰጠናል፣ በዛ ነው። ስታርት ደግሞ የምንጀምርበት ነው፣ መነሻ ነች። ሁሌ ስታርት ጊቭስ ተብሎ ነው የሚሰጠው። ስለዚህ ለነዚህ ኤግዛምፕል መውሰድ ብንፈልግ ብዙ ጊዜ ባስ ስቴሽን እና ባቡርን መውሰድ እንችላለን። ባቡር በየቦታው አይቆምም፣ ባስም እንደዛው በየቦታው አይቆምም። ፌርማታ ማለት ነው በቃ ተርሚናል የምንለው በፌርማታ መለየት እንችላለን። ስለዚህ ባስ ያለ ፌርማታው መቆም አይችልም። ፌርማታው ጋር ደርሶ ነው የሚቆመው። ፌርማታው ምን እንላለን? ተርሚናል እንላለን።
ነን ተርሚናል የምንለው ደግሞ ከፌርማታ ውጭ ያሉትን ነገሮችን ነን ተርሚናል ማለት ነው። ፒ ደግሞ መንገዱ ነው የሚሄድበት። ኤስ ደግሞ መነሻ ነች። ኤስ ከየት እንደሚጀምር ለምናሳየው፣ ፒ ደግሞ የሚሄድበት ወይ ነው ማለት ነው። ስለዚህ ስለ ግራመር ስናወራ አራት ነገሮችን ብዙ ጊዜ ታይፕ 0፣ ታይፕ 1፣ ታይፕ 2፣ ታይፕ 3 በቻፕተር ስለምናያቸው እነዚህን አትጨነቁ። ቻፕተር 2 ነች ሬጉላር ግራመር፣ በቻፕተር 2 እናያለን። ኮንቴክስት ፍሪ ግራመር ቻፕተር 3 ነች። ኮንቴክስት ሴንሲቲቭ ግራመር ቻፕተር 4 ፑሽ ዳውን ነው። ታይፕ 0 ደግሞ ቱሪንግ ማሽን ቻፕተር 5 እና ከዛ በላይ ያሉት ናቸው ማለት ነው። ስለዚህ እነሱን አንድ በአንድ አብረን እናያለን። ዘን ኤግዛምፕል እየተሰጠን ነው። አሁን ግራመር አራት ናቸው ብለናል። NTPS ኤን ኤስ ነች። አሁን እዚህ ጋር ኤስን ተሰጠን። አሁን እዚህ ኤን ነች። ናን ተርሚናል በኤስ ማለቅ አይችልም ማለት ነው። ኢንፑታችን ምንድን ነች? ተርሚናሎቹ ኤ እና ቢ ተርሚናል ነው። በኤ ወይ ማለቅ ይችላል ወይ በቢ ማለቅ ይችላል ማለት ነው። ምኑ ካራክተራችን። ኤስ መነሻችን ነች። ፒ ሩል ነው። ፒ የው ፒ ጊቨን ባይ ኤስ ማን ይሰጠናል? ኤስ ኤ ካፒታል ኤስ ቢ ነው ይሄ ሰጠን። ሌላኛው ኦፕሽን ደግሞ ኤስ ምን ሊሆን ይችላል? ላምዳ ሊሆን ይችላል። ኤስ አሁን ፕሮዲውስ የሚያደርገው ማንን ነው? ኤ ካፒታል ኤስ ቢ ነው። ሁለተኛ ላይ ኤስ ፕሮዲውስ ማድረግ የሚችለው ላምዳ ነው። ስለዚህ ኤግዛምፕል እንውሰድና እንየው። በዚህ ኤስ ፕሮዲውስ ምን ያደርጋል? ኤ ኤስ ቢ ነው። ከዛ የኤስን ቦታ ማንን መተካት ይችላለሁ? ላምዳን መተካት ይችላለሁ። ላምዳን ከዛ ላምዳን ስንተካ ባዶ ነው ማለት ነው። ኤ ቢን አገኘው። ይሄው በኤስ ቦታ ላምዳን ተካው። ከዛ ምን አገኘው? ኤስ ጠፋችና ኤ ቢን አገኘው። ሁለተኛው ኦፕሽን። ስለዚህ በዚህ ኤግዛምፕል ላይ ምንድነው የምናየው? ኤስ ፕሮዲውስ ያደርጋል ማንን? ኤ ኤስ ቢን። ከዛ የኤስን ቦታ ላምዳን መተካት እንችላለን። ላምዳን ስንተካ ይጠፋል፣ ኤስ ኤ ቢ ትሆናለች ማለት ነው። ሌላኛው ኦፕሽንስ ብዙ ኦፕሽን አለን። ኤስ ማንን ፕሮዲውስ አደረገ? ኤ ኤስ ቢ። የኤስን ቦታ ማንን መተካት እንችላለን? ራሱ ኤ ኤስ ቢን ተሰጠና ኤስ ኤ ኤስ ቢን ይሰጣል። ስለዚህ ከዚህ ጀምሮ ኤ ኤስ ቢ የምትለው መሀል ላይ የኤስን ቦታ ታክተን ነው ማለት ነው። ኤ ያለች መጨረሻ ላይ ቢ ያለ ግዱ መሀል ላይ ኤ ኤስ ቢ ያለ ዘን የኤስን ቦታ ላምዳ ስንተካ ምን ሰጠን? ኤ ኤ ቢ። ሶስተኛ ላይ መቀጠል እንችላለን። ሶስተኛ ስለዚህ ይሄ ነገር ምንድነው? እኩል ኤ እኩል ቢ ይሄኔ ነው። ሶ ይሄንን አሁን ምን እናደርጋለን? ኤኤን ቢኤን በሚል መሰየም እንችላለን። ፋይንድ ዘ ግራመር ፎር ዘ ጊቨን ላንጉዌጅ ኤኤን ቢኤን ኤን ዌር ኤን ኢዝ ግሬተር ዛን ኦር ኢኳል ቱ 0። አሁን ኤን ግሬተር ዛን ኦር ኢኳል ቱ 0 ማለት ላምዳ ነው። የመጀመሪያው ላምዳ። ከዛ ቀጥሎ ምንድነው? ኤ አንድ ሲሆን ቢም አንድ ነው። ኤ 10 ሲሆን ቢም 10 ይሆናል ማለት። ስለዚህ ይሄ ሩል ሄዶ በዚህ ግራመር ላይ ይታሰራል ማለት ነው። ሌላውን ቀስ እያላችሁ ማየት ትችላላችሁ። ስለዚህ አውቶማታ ምን ለማድረግ ነው የምንማረው ብለናል? ዲጂታል ኮምፒውተርን ዲዛይን ለማድረግ ነው። ዲጂታል ኮምፒውተር እና ሃርድዌር ኮምፒውተር ሃርድዌር ፓርቱን በምንድነው ዲዛይን የተደረገው? በአውቶሜሽን ነው፣ በአውቶማታ ነው ማለት ነው። ስለዚህ አውቶማታ ላይ ደግሞ ሁለት ፖርሽኖች አሉ። ስለ አውቶማታ እና ዲተርሚኒስቲክ እና ነን ዲተርሚኒስቲክ። each move is uniquely determined by the current configuration። ዲተርሚኒስቲክ ሲሆን አንድ ቦታ ላይ ሆነን ወደ አንድ ስቴት ስንሄድ አንድ ስቴት ላይ ሆነን ወደ አንድ ስቴት ስንሄድ በአንድ ኢንፑት ብቻ ነው መሄድ የምንችለው ነው። ነን ዲተርሚኒስቲክ ሲሆን ደግሞ አንድ ኢንፑት ላይ ስቴት ላይ ሆነን ወደ ሌላ ስቴት ስንሄድ በአንድ ኢንፑት ወደ ብዙ ስቴት መሄድ እንችላለን። ለዛ ነው ነን ዲተርማይን የማይደረግ ማለት ነው። ስለዚህ ቅድም እንዳወራ ነው ፋይናይት ስቴት አውቶማታ ሬጉላር ግራመር ነው። ፑሽ ዳውን አውቶማታ ኬስ ሴንሲቲቭ ነው። ሊነር ባውንድድ አውቶማታ አሁን እየተማረ ያለ። ቱሪንግ ማሽን ደግሞ ምንድነው? ኬስ ሴንሲቲቭም ሳይሆን ምንድነች? አንድ ሬስትሪክትድ ነች ማለት ነው። ስለዚህ አፕሊኬሽን ኦፍ አውቶማታ ቲዮሪ አፕሊኬሽን የት ነው ፕላይ የምናደርገው? ኢት ፕሌይስ አን ኢምፖርታንት ሮል ፎር ኮምፓይለር ዲዛይን። ኮምፓይለር ዲዛይን ለማድረግ ኮምፓይለር ማለት ምን እንደሆነ እንግዲህ 3ኛ ዓመት ላይ ሆናችሁ በደንብ ነው የምታውቁት። C++፣ ሲ ራሱ ከሲ በፊት ኤ ነበረ፣ ከኤ በፊት በኋላ ቢ ነበረ፣ ከቢ በኋላ ቢ ፕላስ ነበረ፣ ከቢ ፕላስ በኋላ ሲ ነበረ፣ ከሲ በኋላ ሲ ፕላስ ዲ እያለ ሲ ሻርፕ እያለ ቪቢ ብዙ ኮምፓይለሮች አሉ። ስለዚህ በፊት የነበሩ እና ቤዚክ፣ ኮቦል፣ ፎርትራን እነዚህ ሁሉ ኮምፓይለሮች ናቸው። ኮምፓይለር እና ኢንተርፕሬተር፣ አሴምብለር በደንብ ታውቃላችሁ። ስለዚህ ኮምፓይለርን ዲዛይን ለማድረግ ማን እንጠቀማለን? አውቶማታ እንጠቀማለን። ስለዚህ to prove the correctness of the program automata is used. It deals with design finite state machine ዲዛይን ለማድረግ አሁንም አውቶማታ ያስፈልገናል ማለት ነው። ስለዚህ ይሄን ሁሉ ቻፕተር 1 ላይ ነው ያወራነው። ብትሪቃት ዩብን ላይክ ሼር
ማድረግ እንዳትረሱ። ለእናንተ ባይጠቅም ለሚጠቅማቸው ሰዎች ስላለ ለእነሱ ሼር አድርጉላቸው። ለሚጠቅማቸው ተማሪዎችም መምህራንም ሊሆን ይችላል ለሚጠቅመው ሰው ሼር በማድረግ ጥልቀት ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። በቻፕተር 2 እንገናኛለን።